ሰላም ሰላም ውድ የዩቲዩብ ቻናል ቤተሰቦቻችን ቢኒያም ነኝ። የቢኒ 27 የዩቲዩብ ቻናል ነው። ዛሬ ይዤላችሁ የመጣሁት ያለምንም ሶፍትዌር ወይም አፕሊኬሽን ሳንጠቀም የዩቲዩብ ቻናላችንን ባነር እንዴት መስራት እንችላለን የሚለውን የምንመለከት ይሆናል። እንዲሁም በዚህ ዛሬ በማሳያችሁ ሳይት ላይ እንግዲህ የሌሎችንም ሶሻል ሚዲያዎችን ባነር መስራት የሚያስችለን ስለሆነ ለነሱም ልንጠቀመው እንችላለን ማለት ነው። ስለዚህ ይሄን ቪዲዮ በመመልከት ያላችሁ ለቻናላችን አዲስ የሆናችሁ ቤተሰቦች ካላችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ እያልን እንዲሁም ደግሞ ቪዲዮ ከወደዳችሁት ላይክ እና ሼር አድርጉት እያልኩኝ እንዲሁም ደግሞ ጥያቄም ሆነ አስተያየት ካላችሁ ከስር በኮሜንቷ ቦታ ላይ ጻፉልኝ እያልኩኝ ወደ ዛሬው ቪዲዮአችን እንገባለን ማለት ነው። ውድ የዩቲዩብ ቻናል ቤተሰቦቻችን ቀደም በመግቢያ ላይ እንደነገርኳችሁ ዛሬ ይዤላችሁ የመጣሁት የዩቲዩብ ቻናላችንን እቺ ባነሯን ቻናል አርቷል እንዴት መስራት እንችላለን የሚለውን ያለምንም ሶፍትዌር አሁን በማሳያችሁ ዌብሳይት በመጠቀም የዩቲዩብ ቻናላችሁን ባነር መስራት ትችላላችሁ። እንዲሁም በተጨማሪ ከዩቲዩብ ቻናል ውጪ ሌላ እኛ የምንጠቀማቸውን ሶሻል ሚዲያዎችን እንደዚሁ ባነር መስራት የሚያስችለን ሌላ አማራጭ ያለው ዌብሳይት ነው ዛሬ ማሳያችሁ። ስክሪኑ ላይ እንደምታዩት snapa.com ብለን ሰርች እናደርጋለን ማለት ነው። ስለዚህ ተመልካቾቼ ሰርች ስናደርግ እንደዚህ አይነት ሪዛልት ያመጣልናል። እዚህ ከላይ የሚታየውን የዌብሳይቱን ሆም ፔጅ ሰሌክት በማድረግ ወደ ዌብሳይቱ እንገባለን ማለት ነው። ስለዚህ ተመልካቾቼ እንደምትመለከቱት ከፍቶልናል የዌብሳይቱን ሆም ፔጅ። እንደምትመለከቱት እንግዲህ እንደዚህ ያመጣላቸዋል። እዚህ ጋር እንደምታዩት በጣም ብዙ ሌላ ሶሻል ሚዲያዎች እንደ ፌስቡክ የመሳሰሉ ኢንስታግራም፣ ትዊተርንም ጭምር ባነር መስራት የሚያስችላችሁን እዚህ ጋር ያሳያችኋል ማለት ነው። ስለዚህ እናንተ የምትፈልጉትን ከነዚህ ውስጥ በመምረጥ የነሱንም ባነር መስራት ትችላላችሁ ማለት ነው። ስለዚህ ዛሬ እኛ ወደምናየው የዩቲዩብ ቻናል ባነር ለመስራት እዚህ ጋር ዩቲዩብ ቻናል አርት የሚል አለ። እሱን አንዴ ክሊክ በማድረግ እንገባለን ማለት ነው። ስለዚህ ተመልካቾቼ እንደምትመለከቱት እንደዚህ አይነት ፔጅ ያመጣላችኋል። እንደምታዩት ብዙ ቴምፕሌቶች ነው ያሉት። እንግዲህ እዚህ ጋር በሳምፕል ደረጃ እናንተ የምትፈልጉትንም ከዚህ ውስጥ በመምረጥ ሰሌክት በማድረግ ኤዲት ማድረግ ትችላላችሁ። እንዲሁም ስለዚህ ይሄን ሁሉ እንደምታዩት ምርጥ የቻናላችሁን ቴምፕሌቶችን በዚህ አጋጣሚ ማግኘት ትችላላችሁ ማለት ነው። ስለዚህ እዚህ ጋር የመደመር ምልክት አለች። እሷን በመንካት እንግዲህ የራሳችንን እንዴት ክሬት ማድረግ እንችላለን የሚለውን የማሳያችሁ ይሆናል። ስለዚህ እሷን በመንካት እንገባለን ማለት ነው። ስለዚህ ተመልካቾቼ እንደምትመለከቱት እንደዚህ አይነት ፔጅ ያመጣላችኋል። እዚህ ፔጅ ላይ በመሆን እንግዲህ የራሳችንን የዩቲዩብ ቻናል አርት ባነር መስራት እንችላለን ማለት ነው። ስለዚህ እዚህ ጋር እንደምትመለከቱት እቺ ነጭ ቦታ እንግዲህ እናንተ አፕሎድ ስታደርጉ ቴክስታችሁም ሆነ ሎጓችሁም ሆነ እንዲሁም ደግሞ ስለ ቻናላችሁ አንዳንድ ነገሮችን የሚገልጸውን ቦታ በዩቲዩብ ቻናላችሁ በፊት ለፊት ባነራችሁ ላይ እንዲታይ የምትፈልጉትን እዚህ በነጩ ቦታ የምታስገቡ ይሆናል ማለት ነው። እንዲሁም ደግሞ እዚህ ጋር ደግሞ የተለያዩ እንግዲህ በዚህ ፔጅ ውስጥ የሚያስመርጣችሁ የራሳችሁን ክሬት እንድታደርጉ የሚያስመርጣችሁ ተጨማሪ ኦፕሽኖች አሉ። እነሱ ስንመለከት እንግዲህ እዚህ ጋር ባክግራውንድ የሚል አለ። እዚህ ጋር እንግዲህ እንደምትመለከቱት
እዚህ ጋር የራሳችሁን ባክግራውንድ አድ ማድረግ የምትፈልጉትን እንዲሁ በዚህ ዌብሳይት ላይ በመሆን የተመቻችሁን ባክግራውንድ ከነዚህ ውስጥ በመምረጥ እዚህ ጋር አድ ማድረግ ትችላላችሁ ማለት ነው። እስቲ ለማየት ያህል አሁን እንደዚህ አድ ማድረግ ትችላላችሁ ማለት ነው። እንደምትመለከቱት እቺ ቀደም ነጭ ያልኳችሁ ቦታ እንግዲህ ተመልካቾቼ እንደምታዩት ፎቶን አፕሎድ ስታረጉ እንግዲህ ይሄኛው ኤሪያ ከፊሉ ኤሪያ አይታይም ማለት ነው። አፕሎድ ስታረጉ ዩቲዩብ ላይ እቺኛው ኤሪያ ነች በብቸኝነት የምትታየው ማለት ነው። እቺ አሁን ነጭ ቀደም የነበረባት ኤሪያ ማለት ነው። ስለዚህ አፕሎድ ከማድረጋችን በፊት ይሄንን ጠንቅቀን ልናውቅ ይገባል ማለት ነው። እንግዲህ ባክግራውንድ ላይ ይሄ ፎቶ የሚለው ካታጎሪ ነው። እንዲሁም ደግሞ ከአጠገቡ ፓተርን የሚል አለ። ፓተርን ውስጥ ደግሞ የተለያዩ ወጥ ቀለሞችን የምታገኙበት ነው። እንደ አማራጭ ያቀረበላችሁ ባክግራውንድ ኢሜጆች አሉ ማለት ነው። እናንተ ከነዚህ ውስጥ በመምረጥ እናንተ የራሳችሁን ባክግራውንድ ክሬት ማድረግ ትችላላችሁ ማለት ነው። እንዲሁም ደግሞ ከፓተርን አጠገብ ደግሞ አፕሎድ የሚል አለ። አፕሎድ ውስጥ እንግዲህ ተመልካቾቼ የእናንተ ኢሜጅ እንዲሆን የፈለጋችሁትን ፋይል ከፋይላችሁ ውስጥ አፕሎድ የምታደርጉበት ኦፕሽን ነው እንግዲህ ማለት ነው። ስለዚህ እዚህ ጋር አፕሎድ አን ኢሜጅ የሚል አለ። እሱን በመንካት ከፋይላችሁ ላይ አፕሎድ ማድረግ ትችላላችሁ ማለት ነው። ስለዚህ ከአፕሎድ ደግሞ አጠገብ ደግሞ ከለር የሚል አለ። እዚህ ጋር ደግሞ እንግዲህ የተለያዩ የቀለም አይነቶችን የሚያስመርጣችሁ ቦታ ነው ማለት ነው። ስለዚህ እንደዚህ በማድረግ የቻናል አርታችሁን ባክግራውንድ መስራት ትችላላችሁ ማለት ነው። ከባክግራውንድ አጠገብ ደግሞ እዚህ ጋር ተመልካቾቼ እንደምትመለከቱት ኢፌክት የሚል አለ። እናንተ አፕሎድ ያደረጋችሁትን ባክግራውንድ ኢፌክት የምታስተካክሉበት ቦታ ነው እንደምትመለከቱት። እንዲሁም ደግሞ ከአጠገቡ ቴክስት የሚል አለ። ቴክስት የሚለው ውስጥ ደግሞ ተመልካቾቼ እናንተ ዩቲዩብ ቻናላችሁ ባነር ላይ እንዲጻፍ የምትፈልጉትን ቻናላችሁንም ስም ሆነ አንዳንድ ዲስክሪፕሽኖችን እዚህ ጋር በቴክስት ቦታ በመጻፍ ፊት ለፊት እንዲሆንላችሁ ማድረግ ትችላላችሁ ማለት ነው። ከአጠገቡ ደግሞ ግራፊክስ የሚል አለ። እዚህ ግራፊክስ ውስጥ ደግሞ የተለያዩ አይከኖችን የሚያመጣላችሁ ይሆናል። ግራፊክስ የሆኑ አይከኖችን እንደምትመለከቱት እናንተ ቻናላችሁ ባነር ላይ እንዲሆን የፈለጋችሁትን እዚህ ጋር በመምረጥ ማድረግ ትችላላችሁ ማለት ነው። እንዲሁም ደግሞ የራሳችሁን አይከን አፕሎድ ማድረግ ከፈለጋችሁ ከአጠገቡ አፕሎድ የሚል አለ። እሱን በመንካት ከፋይላችሁ ላይ አፕሎድ ማድረግ ትችላላችሁ ማለት ነው። እንዲሁም ደግሞ ፎቶዎችን ማድረግ ከፈለጋችሁ እዚህ ጋር ፎቶ የሚል አለ። እንግዲህ ፎቶ የሚለው ውስጥ እንደዚህ በመግባት የተለያዩ ፎቶዎችን ያመጣላችኋል። እናንተ የፈለጋችሁትን በመምረጥ አድ ማድረግ ትችላላችሁ ማለት ነው። ስለዚህ ከግራፊክስ ስንወጣ እዚህ ጋር ሼፕ የሚል አለ። ሼፕ ውስጥ ደግሞ የተለያዩ ሳይዝ ያላቸው ሼፖችን የምታገኙ ይሆናል። እነሱን እናንተ ቻናላችሁ ላይ አድ ማድረግ ከፈለጋችሁ እንግዲህ እዚህ ጋር በመምረጥ አድ ማድረግ ትችላላችሁ ማለት ነው። እንዲሁም ደግሞ የምንሰራውን ተመልካቾቼ አንዳንዴ የፒሲያችን ባትሪ ጨርሶብን እንግዲህ እየሰራን እያለ ድንገት ቢጠፋ እንግዲህ እዚህ ጋር ሴቭ የሚል አለ። ሴቭ እያደረግን መሄድ መቻል አለብን ማለት ነው የምንሰራውን። ስለዚህ ከእንደገና ብንከፍተው ያን የሰራነውን ኢሜጅ ሳይጠፋብን የምናገኘው ይሆናል ማለት ነው። ስለዚህ ይሄን የሰራነውን ቻናል አርት ደግሞ እንዴት ነው የምናገኘው የሚለው ስንመለከት እዚህ ጋር ዳውንሎድ የሚል አለ። ዳውንሎድ የሚለው ውስጥ የተለያዩ የኢሜጅ ፎርማቶችን ያመጣላችኋል። እናንተ በፈለጋችሁት ኢሜጅ ፎርማት በመምረጥ እናንተ ይሄ አሁን የሰራችሁትን ቻናል አርት ዳውንሎድ ማድረግ ትችላላችሁ ማለት ነው። የዛሬ ቪዲዮአችን ይሄንን ይመስላል ተመልካቾቼ።
ጥያቄም ሆነ አስተያየት ካላችሁ ከስር በኮሜንቷ ቦታ ላይ ጻፉልኝ። እንዲሁም ደግሞ ቪዲዮውን ከወደዳችሁት ላይክ በማድረግ ለቻናላችን ደግሞ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ እያልን ቸር ያቆየን።